እኛ የንጉሥ ክርስቶስ አዝመራዎች ነን። ማንም ሰው በግል ሐሳቡ እየረገጠ እንዲያልፍና አእምሯችን እንዲጫወትበት መፍቀድ የለብንም። ክፉ ወሬ እንዲያወራን፣ ዘፈን እንዲያስደምጠን፣ ሐሜት እንዲያስደምጠን፣ ውሸት እንዲነግረን፣ ጭንቅላታችንን የሚያቆሽሽ ነገር ይዞ በእኛ ሰፈር ማለፍ የለበትም። ሰፈራችን ማለት ማን ነው? አእምሯችን ነው። በዚያ እንዲያልፍ ልንፈቅድለት አይገባም። እኛ መንገዶች አይደለም። ምን ይሆናል መሰላችሁ? ሊቁ ቅዱስ ቄርሎስ አምደ ሃይማኖት ይህንን ሲተረጉም እንደሚናገረው አንድ ነገር ልብ በሉ፣ አንድ አዝመራ ወይም አንድ የሆነ መሬት አንድ ቀን ትሄዱበታላችሁ። ትንሽ ጭቃም ከሆነ እየተረገጠ ወይም እየተጠቀጠቀ እየፈረጠ ትሄዱበታላችሁ። መስመር ይዛ ሁለተኛ ቀን ይጎደጉዳል፣ ሶስተኛ ቀን እንደዛ ይላል፣ አራተኛ ቀን ከዛ ዓመት ብትሄዱበትስ በፍጹም የማይነካ አለት ሆኖ ይጠነክራል። ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው በኋላ ግን በጣም በጥልቅ ብረት ካልሆነ መቆፈር እንደማንችለው ሁሉ ብዙ ጉዳዮች በአእምሯችን ላይ በጫን ቁጥር በቀላል ምክር የማንመለስ እንሆናለን። በቀላል ምክር የማንመለስ፣ ድንግጥ የማንል፣ ምንም የማይሰማን እንደ ግንድ በቃ ድንዝዝዝ ብሎ እንደ ድንጋይ የፈዘዙ እብለክሙ ከመ ይክል እግዚአብሔር አንስቦ ውሉድ ለአብርሃም እምላንቶ አይባን። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጅ አድርጎ እንዲያስነሳለት ነግራቸዋለሁ ይላል ማቴዎስ 3 ላይ። ድንጋይ ያለው የአሕዛብን ልቡና ነው አይደለም የሚለው። አሕዛብን ድንጋይ ያላቸው ለምን? ድንጋይ ቆሪር ነው፣ አሕዛብም ቆሪራነ ሕሊና ናቸውና ቀዝቃዛ እንሆናለን። ድንጋይ ክቡድ ነው፣ አሕዛብም ክቡዳነ ልቡና ናቸውና ይላል። ድንጋይ ይሆናል። እዚያ በኋላ ምንም ሰው ሞት አይደንቀን፣ ኃጢአት ብንሰራም አይደንቀን፣ ጭንቅ የማይል ደንዛዛና መሸነጋ እያልን የምንውል የምናድር እንሆናለን። ያ እንዳይሆን አሁኑኑ የሚረግጡንን እግሮች እንቀንስ ነው። መንገድ ያደረጉትን እንደፈለጉ የሚረማመዱብንን እግሮች ቆም፣ የአዝመራ ነው በመምራም ላይ ቁም ማለት ይገባል። ይሄ አዝመራ ነው፣ በዚህ ማለፍ አይቻልም ማለት አለብን። ያውም የንጉሥ ክርስቶስ አዝመራ። እንደዚያ ካላልን በሆነ በጣም ብዙ እግር እየረገጠን ነው። በተለይ ቴክኖሎጂ እያበላሸን ነው። እውነት ለመናገር እያበላሸን፣ ጭንቅላታችን እየተቆጣጠረ ነው። ሐሜተኛ መቼ እንደሆነ አውቃችሁታል? አላወቅነውም። የሆነ ቀን ጀምረን ነው እንደዚያ ሆነን የቀረነው። ሁሉንም ኃጢአት የሆነ ቀን ጀመርነው፣ መንገድ ሆነን ቀረን። አሁን ብንባል በየት ገብቶ እንቆፈር? ስለዚህ አሁንኑ ከመንገድነት ወደ መሬትነትም ያ ምንድን ነው ይላል። እርሻ ስላልሆነ መንገድ ስለሆነ ሲዘሩበት ምን ማድረግ ነው? ማፈናጠር ነው። እያነጠረ ይመልሰዋል፣ ወፍ ይለቅመዋል። ቃለ እግዚአብሔር ይነገረናል፣ እያነጠርን መመለስ ነው። አሁን ቃለ እግዚአብሔር እንዲመልሰን ምንድን ነው ማድረግ ያለብን? የሚረግጡንን እግሮች እንቀንሳቸው። ለምን? ዘሩ እንዲገባ። እየተማርን ማንለወጠው በዚያ ምክንያት ነው። እንማራለን፣ ዘሩ ይዘራል። እናሳ ደግሞ አሁንም እየመጡ የሚያልፉብን በጣም የሚነግዱብን ገበያ የሚያሉ ነገሮች አሉ፣ የእኛን አዝመራ እየረገጡ የሚያደርጉ። ስለዚህ ዘሩ እንዳይገባ ያደርጉታል። ማለት እንሰማዋለን፣ ደስ ይለናል፣ ስብከቱን አድንቀን እንሰማለን፣ ግን አንለወጥም። ለምን? እነዚያ የሚረግጡን እግሮች አልተቀነሱም። እየጠቀጠቁን ነው። እየጠበቅን ሄድን። በዓመቱ እየጠበቅን አፈር የነበርነው እርሻ የነበርነው አለት እየሆንን ሄድን። ዘሩ መግቢያ የለው፣ እንዲሁ ይፈሳል።